አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁና የተከበራችሁ ቤተሰቦች ውድ ኢትዮጵያውያን እንደምን አላችሁልኝ? እኔ ጋር ሁሉ ሰላም፣ ሁሉ ጤና አልሐምዱሊላሂ ረብል ዓለሚን። በያላችሁበት ሰላምታ ይድረስ እላለሁ። ሀባይቢ ሁላችሁንም ሰላም ብያለሁ። ይችን ስም ሲያያት እንግዲህ ሁሉም ሰው በውጭ ሀገር የምንገኘው በየትኛውም ዓለም የምንገኘው ኢትዮጵያውያን በጣም ኩራት ይሰማናልና እኔም ሁልጊዜ ባየኋት ቁጥር ደስ ይለኛል፣ ኩራት ይሰማኛል። ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ተራ ቁጥር አንድ ቡናችን ነው፣ ገህዋ ነው። አሁን ገህዋት አረቢ አዘጋጃለሁ ማለት ነው። የኢትዮጵያን ስም እዚህ ጋር ስላየኋት በጣም ደስ ብሎኛል። ሀባይቦች የወዶች ገህዋት አረቢ ማዘጋጀው እንግዲህ መጀመሪያ አጥባለሁ ማለት ነው። እውነት ለመናገር ኪሱን እንኳን ለመጣል እፈራለሁ። ሀቂቃ ተናምላችሁ ያው ምንም ማድረግ ስለምጥለዋለሁ ማለት ነው። መጀመሪያ እንደዚህ እናጥባለን ማለት ነው። ገህዋት አረቢ ታዘጋጁ ማለት ነው። ከውጭ ከማምጣት ይልቅ በቤት ማዘጋጀት መልካም ነው። ምክንያቱም በቤት የተዘጋጀ ነገር ማንኛውም ነገር ንጹህ ይሆናል ብዬ አምናለሁ በራሴ ማለት ነው። ስለዚህ ሰዎቼን ቤት እንዲያዘጋጁ አስለምጃቸዋለሁ። በነገራችን ላይ ከውጭ ነበር አዲስ እንደመጣሁ የሚያመጡት። አሁን ግን በቤት ነው የማዘጋጀው ማለት ነው። እንደዚህ አድርገን እናጥብና ያው በአንድ እጅ ስለሆንኩኝ ነው በጣም ይቅርታ እንጂ በደንብ እንትን እለዋለሁ። እንደዚህ አድርገን ብርድ የመታው እንደዚህ አይነት በውሃው ላይ እንትን ሲል የሚቀለው በኋላም ተመራጭ ስለሆነ እንደዚህ እያደረጋችሁ እንትን ትሉታላችሁ ማለት ነው። ሀቂቀተን ሳህኑ አነስ ብሏል መሰለኝ ዙብድያ